የሚወድሽ ልቤ ጨክኖ ባይቆርጥም የሚለው ሄርሜላ ይሄ ዘፈን ዘፍና አብርሃም ሪፖስት አድርጎታል ማለት ነው፣ ወደ ራሱ ማለት ነው። ኦ ማይ ጋድ! ያው ርመኑኝ። አሁንም አብርሃምና ሄርሜላ ትላንትና አውቆ ዝም ብሎ ካጠገቤ ሂጂ ያላት እንጂ የምሩን አይደለም፣ ከልቡ አይደለም። እመኑኝ። ኦ ማይ ጋድ! ለማንኛውም ግን እናያለን እስከ መጨረሻው። የእናንተ ድራማ የእናንተ ፊልሚያ ግን እናያለን መጨረሻችሁን። ኤኒዌይስ ያው ይወድሻል፣ ግን ደግሞ በመሀል ሩቲ ያለች። አይ ሩቲ ግን እንደዛ ሆነ መቅረቷ። በነገራችን ላይ ማን ነው እንደኔ እንትን ያለው? የምሬን ነው ማለት በቃ ዛሬ ደህና ነገር ሰራች እንልና በቃ ልባችን እንትን ይልና ከዛ ደግሞ የሆነ ነገር ይዛ መታ ደግሞ ትወርድብናለች። በሰላም ነው በሰላም ነው ወይ ማለት እኔ እንጃ። ብቻ ግን ይመቻችሁ። ዛሬ እንግዲህ ምን ይዛችሁልን እንደምትመጡ እናያለን። ሄርሜላንም አይዞሽ እንዳታረግሽ፣ በቃ ምንም ማድረግ አይቻልም። ይሄ ያጋጥመን ያለ ነው። ያው በሰው የደረሰን የደረሰብሽ አይደል? አንቺም ግን ያው የሰው ባልቀምተሽ ነው ሰው እንደዚህ ባይሆን አሪፍ ነበረ። ባትላላጡ፣ ባትጋጋጡ፣ ሰው ባተሳዝኑ አሪፍ ነበረ። ግን ደግሞ የሚወድሽ ልቤ ጨክኖ ባይቆርጥም የሚለው ተዘፍኖልሻል፣ ሪፖርት ተደርጎልሻል ማለት ነው። አይዞሽ፣ ያጋጥማል። ይሄንን ቀንም በሰላም ታልፋላችሁ። እውነት ነው ወይ?